ሶሻል ሚዲያ ማለት ነው በጣም አዲክቲቭ እና ይህን ሪላይዝ ያደረኩት መሰለህ ሁሉ ጊዜ ሶሻል ሚዲያ ላይ 10ኛ ክፍል 11ኛ ክፍል እያለን የምናደርግ መሰለህ ከጓደኞቼ ጋር አይደለም ትሬንድ ነው እንጂ ሁሉም ሰው ላይ ማለት ነው። ከየት እንደመጣ አላውቅም። የራሱ አንተም አታውቀውም። ወይም የሆነ ሰው በርዝዴ ሊሆን ይችላል፣ ወይ የሆነ ሰው አዲስ ፖስት አድርጎ ሊሆን ይችላል። ኢንስታግራም ላይ ብዙ ላይ ኢንስታግራም ላይ እና ያን ስቶሪ እናደርገዋለን። ያን ፋየር አንበሳ ምናምን ወይ ቦስ ምናምን እንላቸዋለን። እና ሶሻል ሚዲያ ምን አይነት ሰው ያደርጋል መሰለህ? ሶሻል ሚዲያ ይሄን ነገር እነሱ ያሉኝን ካላደረግኩኝ እንደዚህ አይነት አውትካም አላመጣም የሚለውን ነገር ማለት ነው። በሲምፕል ዌይ ልንገርህ፣ ብዙ ሰክሰስፉል ፒፕሎችን አይቻለሁ ዩቱብ ላይ እና ኤግዛክትሊ እነሱ ያለፉት ለምሳሌ እነሱ ይሄን ቢዝነስ ሞዴል ጀመሩ፣ ከዛም በኋላ ይሄን ቢዝነስ ከዛ እንደዚህ ሰክሰስፉል ሆነ እና ኤግዛክትሊ የእነሱን ቢዝነስ ሞዴል ስቴፕ ባይ ስቴፕ ወይም ህይወታቸውን አኗኗር የት እንደሚኖሩ ምን እንደሚጠጡ የምትኖሩ ከሆነ የአንተን ህይወት እየደበቅከው ነው ትመጣው እና ያ ነው ሶሻል ሚዲያ ማስተምር። ለምሳሌ ላምበርጊኒ ታያለ፣ ፌራሪ ታያለ፣ ወይም ስዊሚንግ ፑሎች ከሴቶች ጋር ምናምን ወንዶቹ ታያለ እና ያ ነገር በጣም አዲክቲቭ ያደርጋል እና ብዙ ጊዜ ስክሮል እንዳደረግ ታይምን እንድታጠፋ ራስን የሆነ ስቴት ውስጥ እንድከት ያደርጋል እና ያ ነገር ሪፒት ያደርጋል። ለ5 ዓመት እኔ ሶሻል ሚዲያ ላይ ቁጭ ብዬ ስክሮል አደርጋለሁ ለ5 ዓመት እና ምንም አይነት ኮንተንትን ብሰራበት ማለት ነው ሶሻል ሚዲያ ራስን ያበላሃል። ግን ሶሻል ሚዲያ ላይ በጣም አዲክቲቭ የሚያደርግ ነገር ምን መሰለህ? ሲስተሙ የተሰራው ማለት ነው የሆነ ቴክ ዩቱበር መስላለሁ፣ ግን ሲስተሙ የተሰራው አንዳንዴ እውነቱን ስነግርህ አንተን ለመያዝ ምንም የሚባል አባባል አለ መሰለህ፣ ወይም ይሄ የሚሸጠው እቃ ነፃ ከሆነ አንተን ምን ብለን ኤኒዌይ ተወው። ግን በእንግሊዝኛ if the product is free you are the product የሚባል ነገር አለና ያን ሪላይዝ ማድረግ አለብህ። ሶሻል ሚዲያ በህይወት ላይ ምንም ነገር እንደማይሰጥ ልንገርህ። ብዙ ጊዜ እኔ ምን አድርጌያለሁ መሰለህ? ሴቶችን አዋርቻለሁ ኢንስታግራም ላይ። አንዳንዶቹ ያላዩኛል ልንገር፣ ብዙ ጊዜ አላዩኝም እና ያን ነገር ራስ ላይ አታርቀው። ምንም ነገር ለማሰደድ አትሞክር። ምንም ሶሻል ሚዲያ የሚሰጥክ ነገር ምን መሰለህ? ጀስት አኖይንግ የሆነ ቢሊፍ ነው፣ ነገሮችን አስተማመን ነው እና ሁሉ ጊዜ ኮምፈርት ዞን ውስጥ ስትሆን እንደዚህ ሶሻል ሚዲያ ላይ ምናምን ስታይ ነገሮች ሁሉ ማለት ነው ልክ አይመስልም። ኢቭን ሰክሰስፉል ፓዝ ውስጥ ገብተህ እነዚህ ሶሻል ሚዲያዎች እኮ እንደዚህ አድርገዋል፣ እኔ ለምን እንደነሱ አላረገም? ለምን አንዳንዶቹ ደግሞ ሃይማኖት ቀይረዋል፣ ለምንድን ነው እንደሱ አላረገም ምናምን የሚለው ውስጥ ነገር ያስገባል። እና ሶሻል ሚዲያ በጣም አዲክቲቭ ነው እና ቲክቶክ ላይ 2-3 ሰዓት የምታሳልፍ ከሆነ በዚህ እድሜ ሁሉም ሰው ህይወት የምታውቅበት ጊዜ ነው አይደለ? ወይም አዳዲስ ቦታዎች ኤክስፕሎር ለማድረግ ከጓደኞች ጋር አይደለም። ግን በዚህ እድሜ ማድረግ ያለብን ምን መሰለህ? ራስን መገንባት ነው። ሪላይዝ ያደረጉት ራስን ከገነባ የተሻለ ቦታ ይደርሳል። ለምሳሌ ብዙ ስፖርት መስራት የሚፈልጉ ሰዎች ምን ይሉኛል መሰለህ? ይጠይቁኛል፣ እንዴት ነው ስፖርት ጀመረ እንዴት የተሳካል ይሉኛል። እና በሲምፕል ዌይ ብነግራቸው አይምሉኝም። ሰርቼ ነው የሚሉን ማለት ነው። ውጤቱ ያ ነው። ብዙ ጊዜ ስትሰራው ምንም አይነት ትሪኮች የለም ወይ ምንም አይነት ማቃሰተው ነገር የለም። ላርገው ብል ታረገዋለህ። ግን ይሄ ማይንድክ ብዙ አይነት ነገሮችን አምኗል። ሶሻል ሚዲያ ላይ ይሄ ፕሮቲን ፓውደር የሚባሉት ነገሮች ወይም ጂም መግባት፣ ከዛ ፎቶ መነሳት፣ ከዛ ኢንስታግራም ላይ መልቀቅ፣ ያ ነገር ብዙ ጊዜ ምንም አይነት ውጤት እንደሌለው ልንገር እና ሶሻል ሚዲያ ላይ ለቀ ብትወጣ ማለት ነው አስብ ውስጥ ለሰዓታት ብቻ ጠብቅ። እኔ ለሰዓታት ማለት ነው ከስልኬ መለቀቅ ያቅቶኛል። ወይም አንዳንድ ጊዜ የሆነ ሰው ስልክ ደውልልኝ ካለኝ አወጣውና ዳይሬክት መከፍተው ቲክቶክን ነበር። እንዴት አዲክቲቭ እንደሆነ ማለት ነው ሳላስበው ቲክቶክ እንደከፍት ማለት ነው። ያ ነገር ፕሮግራም የሆነ ነገር ነው፣ በኮዲንግ ስኪሎች የታነጸ ነገር ነው እና ለዛ ነው ብዙ ጊዜ አስባል የሆነ ጊዜ ቴሌግራም ላይ ምን ይችላል ኢንስታግራም ሊሆን ይችላል ታይፒንግ ላይ የሆኑ
አዲክቲቭ ነው የሚሆነው። ምክንያቱም ይሄ ልጅ ከዚህ መለሰ ወይም ሴቶችን ስታዋራ ምናምን የመጀመሪያ ዴት ውስጥ ምናምን ሎንክለት ያን ነገር አዲክቲቭ ነው ወይ መለሰች አልመለሰች የሚለውን ነገር ያ ሶሻል ሚዲያ ጭንቅላትን በጣም መጥፎ ነገር እንድታስብ ነው የሚያደርገው። ፖርኖግራፊ ሊሆን ይችላል። ኢቨን ሶሻል ሚዲያ የሚያሰቃይ ነው። ምን መሰለህ ፖርኖግራፊ ላይ ምናምን ምን ያልመሰለ ያከሳሃል፣ ነገሮች እንደዚህ ያደርጋልና ያ አክቹዋሊ ላይ ነው ለአንተ ይሄ ነገር በጣም መጥፎ ነው። ምክንያቱም ወንድ ነው በዚህ እድሜ ውስጥ ይሄ ነገር አዲክቲቭ ከሆንክ ማለት ነው ራስን ኢነርጂን እያጣ ነው ትመጣው። ግን ይሄ ትከሳለህ፣ ነገሮችን እንደዚህ ትሆናለህ። ከዚያም በኋላ ኢሬክታይል ዲስፋንክሽን ይፈጠራል። እንደዚህ በሽታ ውስጥ ትጋለጣለህ። እንደዚህ ሶሻል ሚዲያ እንደዚህ አይነት ፉል ኦፍ ሽት ነው እና ይሄን ሪላይዝ ማድረግ ያለብህ። ስለዚህ ሶሻል ሚዲያ ከራስ ብታወጣ የተሻለ ቦታ እንደሚያደርስ ከራስ ካወጣ ሶሻል ሚዲያ የተሻለ ቦታ እንደሚደርስ 100% እርግጠኛ ነኝ። እና ሶሻል ሚዲያ እባክህ ምንም ነገር እንዳትከፍት። ሶሻል ሚዲያ መክፈት ያለብህ ነገሮችን ለመማር ኢቭን ለምሳሌ አንዳንዴ እኔ የሆነ ነገር የሆነ ክህሎቶች የሆነ ቢዝነሶች ለመማር ብዬ ምን አደርጋለሁ መሰለህ? አሁን ዚስ ታይም ቻትጂፒቲ ነው የምጠይቀው፣ ቻትጂፒቲ ዩቲዩብ ነው የምጠይቀው። እና ያ ነገር እሱ ዩቲዩብ ላይ ስትጠይቅ ምን ይመጣል መሰለህ? የመዓት ሪዛልቶች ይመጣል። ከሱ ስክሮል ታደርጋለህ፣ ከዛ አንዱ ትከፍታለህ፣ ከዛን ስክሮል ታደርጋለህ፣ እንደገና አንዱ ትከፍታለህ፣ ስክሮል ታደርጋለህ፣ ከዛን ደስ የሚል ታምብኔል ታያለህ። ይሄን ነገር ካላደረግ ትሞታለህ ምናምን ትከፍተዋለህ። ከዛ በኋላ አንድ ይዝ ነው እና ሪላይዝ ማድረግ ያለብህ አዲክቲቭ ያደርጋል ሶሻል ሚዲያ በጣም ማለት ነው ከምታስበው በላይ። እና ከዛ ህይወትን ስታረግ የተሻለ ቦታ ትደርሳለህ። የተሻለ ቦታ ብቻ ሳይሆን የነገሮች አስተማመንክ እየተለወጠ እንደሚመጣ 100% እርግጠኛ ነው። እና በጣም ይህን ነገር መያዝ አለ